ጓደኞቼ እንዴት ናችሁ? ደህና አደራችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ትላንትና ያጠብኩት ልብሶች አሉ። ሙሉ ቀን ስለፋበት የዋልኩት ልብሶችን እያያችሁት ነው አይደለ? መጋረጃው ራሱ እዛ ጋር አልቀረም ወርዶ። ዛሬ እንግዲህ ይሄን የምታዩትን ልብሶች በሙሉ አጣጥፋለሁ። ካጣጠፍኩኝ በኋላ ገና ምን አልቆ ይኸውላችሁ እዚህም ተከምሯል እንዳለ የቁም ሳጥኑ ልብስ በሙሉ ነው። ስለዚህ ያለውን ነገር እያንዳንዱ ነገር አሳያችኋለሁ። መጋረጃዬንም እቀይራለሁ። አብራችሁኝ ተከታተሉ። ማጣጠፌን ጀምሬያለሁ። እንደምታዩት ጓደኞቼ ይሄን ሁሉ ልብስ እንግዲህ አንድ አፍታ ከእናንተ ጋር እየተጫወትኩ ወይም ደግሞ እያወራው አንድ አፍታ ጣጥፌ አሳያችኋለሁ ማለት ነው። በጣም ብዙ ልብስ ነው አይደለ? አያችሁኝ አይደለ? ምክንያቱም መብራትም አልነበረም ረዥም ጊዜ ከጠፋን ታውቃላችሁ። አሁንም የለም፣ በነገራችን ላይ አሁን ዛሬም የለም፣ ጠፍቶብናል። ያው የማይነጋ ነገር በሉት፣ በጣም የሚያስጠላ ነገር ነው። እና መብራት ባለመኖሩ ምክንያት እኔ ልብሱን አላጠብኩም ነበረ። የልጄን ልብስ አጥቤ በጣም መንችኮበት ስለነበረ ያው እየለበሰ ወደ ውጭም ስለሚወጣበት ስለሚሄድህበት በጣም እንትን ብሎ መንችኮ ስለነበረ የልጄን 2-3 ቁጭ ብዬ በትዕግስት እሽት አድርጌ ስላጠብኩለት እጆች በጣም ተጎድተዋል። እንኳንስ ሌላ ልብስ ለማጠብ ይቅርና የልጄን ራሱ እየተቃጠልኩ ነው በቃ እየጨረስኩትና ገላይን ለመታጠብ ራሱ በጣም ተቸግሬ ነበረ። በቃ ይሄ ግላሙን በማስገባ ሰዓት በጣም ይሄ የተነጫጩ ቆዳዎችን ወይም እጆቼን በጣም እየጎዳኝ ነበረ ማለት ነው። እና ከምላችሁ በላይ በጣም ተጎድቼ ነበረ ማርያምንም። እና ግን ይሁን በጣም ጥሩ ነው ማለት ነው። ምንም አይልም። እንግዲህ ያው ትላንትና ወዲያ በጣም ደስ የሚል ቀን ነበረ ጓደኞቼ። ሙሉ ቀን ውሃ መታልን ነበረ፣ ሙሉ ቀን ማለት ይቻላልኝ። እና ከጠዋት ጀምሮ ውሃ ስለነበረች እንግዲህ የልብስ ማጠቢያዬን አወጣሁኝ፣ የውሃ ጎማዬን ሳብኩኝ ምናምን ነገር ውሃዬን ከፍቼ በቃ እንደፈለኩኝ ሳጥብ ምናምን ቆየው ማለት ነው። እና ትላንትና ደግሞ ሳደርቅ ምንም ስል ዋልኩኝ። እንግዲህ እንደምታዩት በጣም ብዙ ነው አይደለ? በጣም ብዙ ነው። ከዛ በተጨማሪ ደግሞ መጋረጃዬንም ሌላ ነበረ ያረኩትኝ፣ ጥቁር ነበረ ያደረኩት። አይታችሁት ከሆነ ልጄንም ምች አስመታው እሱ ጥቁሩ ነው። ምክንያቱም ሙሉ ለሙሉ መሬት ድረስ ስለማይወርድ አጭር ስለሆነ በታችኛው ልጄ በሚድ ሰዓት ግማሽ ድረስ ስለሆነ ጮራ በመግባት ልጄ ምች መቶትብኛል። ስለዚህ ግዴታ መቀየር አለብኝ ብዬ እዛ ጋር የሚታያችሁ ቡኒው መቀየር አለብኝ ብዬ እሱንም አጣጥቤዋለሁ ማለት ነው። እንግዲህ ዛሬ ቤቴንም አንዳንድ ነገር ቀያይሬዋለሁ። ሶፋ አቀማመጥ ከዚህ በፊት አስተያየት ሰጣችሁኝ ነበረ። ምንድን ነው የሰጣችሁኝ? ቲቪው ተደበቀብሽ በሶፋዎቹ ምናምን። የኔ ሶፋ በጣም አስቸጋሪዎች ናቸው። ለምን ግዴታ አንድ ተገጣጥሞ መሆን ያለባቸው ናቸው። ኤል ስለሆኑ ስትለያዩቸው ብዙም አያምሩም። እና አሁን ግን በቃ አስቤ የመጣልኝ አንድ ሀሳብ አለ። እሱን ቀያይሬ ያሳያችኋለሁ ማለት ነው። ቲቪው ፊት ለፊት ምንም አይነት ከቴሌቪው ፊት ለፊት ምንም አይነት ነገር እንዳይኖር ሶፋ እንዳይኖር ማለት ነው። እንግዲህ እንደዛ አድርጌ አስተካክያለሁ። መጋረጃውንም እቀይራለሁ ማለት ነው ጓደኞቼ። እንደምታዩት እንግዲህ ከልጄ ጋር እየተዝናናው እየተሳኩኝ እየተጫወትኩኝ ምናምን ነገር ከሱ ጋር ሳለፍኩኝ ማለት ነው። እና ያው እሱም የራሱን ስራ እየሰራ ነው፣ እኔም የራሴን ስራ እየሰራው ነው። ዛሬ ምንም አላስቸገረኝም ተመስገን። ምንም የሚሰራው አላጣም ማለት ነው። እኔም ደግሞ በቃ ቁጭ ብዬ ልብሴን እያጣጠፍኩ እገኛለሁ ማለት ነው ጓደኞቼ። ሁላችሁም ቪዲዮዎችን በማየት ኮመንት በመጻፍ ላይክ በማድረግ ሼር በማድረግ እንድትተባበሩኝ እፈልጋለሁ። የሀገሬ ልጆች፣ እኔ የእናንተ ተምሳሌት ነኝ፣ የእናንተ የሆንኩ ሰው ነኝና እኔ ተለውጬ ብታዩ ለእናንተም ትልቅ ደስታ እንደሚሰማችሁ እርግጠኛ ነኝና ሁላችንም ከአረብ ሀገር መልስ በብዛት በሀገራችን ላይ ለምንኖር ልጆች ትኩረት ብታደርጉ። እናንተ ነፃ ዋይፋይ ያላችሁ ናችሁ። ቅንነት ካለ አላስፈላጊ ቪዲዮዎችን እየሄዳችሁ ከምታዩ የእኛን ቪዲዮ ብታዩ እኛ አሁን የተሻለ ኑሮ ለመኖር ኑሯችንን በሀገራችን ላይ ተረጋግተን ለመኖር የምንጥር የምንሞክር ሰዎች ስለሆንን ለእኛ ጊዜ ሰጥታችሁ ቪዲዮዎቻችሁንም ብታዩልን በጣም ደስ ይለኛል። ሁላችሁም ጓደኞቼ ብትችሉ ሼር ብታረጉልኝ በጣም ደስ ይለኛል። ላይክ ብታረጉልኝ፣ አስተያየታችሁን
የምትጽፉልኝ ለእኔ ትልቅ 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 ጉልበት የሚሆነኝ ዋናው ነገር ኮመንት የምትጽፉልኝ ነው ማለት ነው። እና በኮመንት ጥሩ አስተያየታችሁን ስጡኝ። እንግዲህ ይኸው አጣጥፌ ጨርሻለሁ። ልብሶቼን አያችሁ አይደለ? ሁሉም አይገርምም? ያ ሁሉ ልብስ አይመስልም አይደለ? ያ ሁሉ ልብስ አይመስልም። እንደምታዩት በጣም አነሱ ሲተጣጠፉ። ሁሉም በራሱ መልኩ እንትን ብየዋለሁ ማለት ነው። በጣም አሪፍ አርጌ ነው ያጣጠፍኩት። አሁን እንግዲህ ይሄንን ወደ ቁም ሳጥን ያስገባለሁ ማለት ነው። አሁን እንግዲህ ጉድ ጓደኞቼ የማደርገው የናንዬን መጫወቻዎች በመጀመሪያ ሰበስባለሁ ማለት ነው። በነገራችን ላይ ልጅ አሁንም አጠገቤ ቁጭ ብሎ የሚሰራውን ስራ በአይናችሁ ብታዩ ትገረማላችሁ። ኦ ማይ ጋድ ምን ላደርጋለሁ እንግዲህ ምንም ማድረግ አልችልም። እና እንደምታዩት በመጀመሪያ የልጄን መጫወቻዎች ሰበስባለሁ። ይህንን ምንጣፉንም አነሳለሁ ማለት ነው። ምክንያቱም ሶፋ እንትኑን መጋረጃውን መቀየር ስለምፈልግ ማለት ነው። መጋረጃውን ከቀየርኩ በኋላ እመለሳለሁ። ጓደኞቼ ተከታተሉኝ፣ እወዳችኋለሁ። መጋረጃዬን ሰቅዬ ከጨረስኩኝ እንግዲህ እንደምታዩት የቤቴን ጽዳት ጀምሬያለሁ ማለት ነው። ያው ቤቱ ንጹህ ነው በእርግጥ ነገር ግን ከውጭ አስጥቼ የነበረው ልብሶች ስላስገባው እንዲሁም ደግሞ አንዳንድ አቧራዎች ይኖራሉ፣ አንዳንድ ብናኞች አይጠፋም ብዬ ሶፋዎቼን እያጸዳዳው እገኛለሁ ማለት ነው። በነገራችን ላይ ቤት ሳጸዳ ምናምን ግዴታ ሶፋ አንስቼ ነው ማጽዳት የምፈልገው። ካልሆነ ግን ግማሽ ጽዳት ግማሽ ምናምን ነው የሚመስለኝና ግዴታ ጽዱና ያልጸዳ ሆኖ እኔ እንዳይሰማኝ ግዴታ ሶፋ እያነሳው ምናምን ነው የምጠራርገው ማለት ነው። ካልሆነ ግን አሁን ሶፋውን ቁጭ እንዳለ ትቼ ፊት ለፊቷን ብጠርግ ለእኔ በጣም ደስታ አይሰጠኝም። ስለዚህ በዚህ መልኩ እየጠራረኩኝ እገኛለሁ። ቤቱ በጣም ንጹህ ነው ብያችኋለሁ። ወልውዬው ምናምን አለው ግን ልብስ ስላጣጠፍኩበት ምናምን ግዴታ ማጽዳት ስላለብኝ እንደምታዩት እያጸዳው ነው። እድሜ ለናኒ ደግሞ ብዙ ነገሮች እንትን እያለ ነው ያበላሸብኝ ስለሆነ ግዴታ ማጽዳት አለብኝ ማለት ነው ጓደኞቼ። እንግዲህ የዛሬ ውሎ ይሄን ይመስላል። እንደምታዩት ይኸውላችሁ መጣ ጎብለል እያለ መጣ የኔ ጎምላላ እና ያው ጓዳ ራሱ ምን ሲያደርግ እንደነበረ ባሳያችሁ በጣም በቃ ያስቅ ነበረ። የራሱ ስራ ፈጥሮ እየሰራልኝ ነበረ። ለዛ ነው ነፃ ሆኜ ዛሬ ምንም ሳልቸገር እየሰራው የነበረው ማለት ነው ጓደኞቼ። እንግዲህ ይኸው ፍሬጁን እየከፈተ ብዙ ነገሮች እያበላሸብኝ ስለሆነ ፍሬጁን ዘጋሁበት ማለት ነው በዛኛው ወንበር። አሁን እንግዲህ ቤቴን አጸዳድቼ ምናምን ልጨርስ ትንሽ ነው የቀረኝ። እያያችሁት ከሆነ በደንብ እያነሳሳው እያጸዳዳሁኝ ነው ማለት ነው ጓደኞቼ። አብሮነታችሁ አይለየኝ ማለት ነው። እወዳችኋለሁ። ተከታተሉኝ።
አሁን እንግዲህ ጓደኞቼ አጸዳድቼ ምን ብዬ ጨራረስኩኝ። ተመስገን። ይኸው መጋረጃዬንም በዚህ መልኩ ሰቅያለሁ። በጣም አሪፍ ሆኗል። ጽድት አድርጌ ማጥቤዋለሁ። አሁን ላይ እታች ድረስ ስለሆነ ጮራ የመግባት ኃይሉ ይቀንሳል። በጣም የለውም። በጣም አሪፍ አድርጌዋለሁ ማለት ነው። ከዛ ደግሞ እንግዲህ ቤቴን እንደምታዩት አድርጊያታለሁ ማለት ነው። ሰው ባለው ነው ጋይስ፣ ሰው ባለው ነው። ያላችሁን ነገር ብቻ ጽድት አድርጋችሁ መያዝ ነው። የኔ ውድ ጓደኞቼ ሁላችሁንም ወዳችኋለሁ። በያላችሁበት ሰላምታ ይድረስ እያልኩኝ ሁላችሁም ባላችሁበት ሰላም ሁኑልኝ እያልኩኝ እሰናበታችኋለሁ ማለት ነው። በተጨማሪ ደግሞ በአዲስ ቪዲዮ እመጣለሁ ማለት ነው። ቪዲዮዎችን ማየት እንዳታቆሙ አደራ 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 ላለው እወዳችኋለሁ። ባይ ባይ ኤቭሪዋን።